ራስን ከፍሎ ማመምና አልፎ አልፎ ከፍተኛ የሆነ ራስ ምታት፣ የእንቅልፍ ማጣትና የክብደት መቀነስ፣ የምግብ ፍላጎት መቀነስ፣ የባህሪ መቀያየርና የመረበሽ ስሜት፣ ብቸኝነትን የመፈለግ፣ ከሰዎች ጋር እንደ ድሮ አብሮነትን የማቋረጥና በስራችን ላይ የማቆራረጥና በትዳራችን ላይ ፍላጎት የመቀነስ ነገሮች፣ የባህሪ መቀየሮች የሚያጋጥማችሁ ከሆነ ይሄ የክሮኒክ ስትረስ ምልክት ነው። ይሄ ምልክት እንግዲህ የሚያጋጥማችሁ ከልጅነት ካስተዳደግ ሊሆን ይችላል፣ ትዳር ውስጥ ከገባችሁ ሊሆን ይችላል፣ የፍቅር ግንኙነት ከጀመራችሁ ሊሆን ይችላል። ትልቅ ደረጃ ባላችሁበትም በምታልፉበት የህይወታችሁ መስመርም ሊሆን ይችላል። ስለዚህ እነዚህ ምልክቶች ራሱን የቻለ ተጽዕኖ ተግዳሮት አላቸው። በተለይ ስራ ቦታ ላይ የመድከም ስሜት፣ ስራ የመቆራረጥ፣ ኢነርጂ የማጣት፣ ፍላጎት የማጣት ነገሮች ይኖራሉ። በትዳርም በፍቅር ግንኙነትም እና በየዕለቱ ከምናደርጋቸው የስኬትና የህይወት መንገድ ላይ ራሱን የቻለ ተግዳሮትና ጫና አላቸው። የስነ ልቦና አማካሪ ባዩ ጌታቸው። መልካም